ዛሬ የምናየው ፊልም ኦል ኩዊት ኦን ዘ ዌስተርን ፍሮንት ይባላል። በአንደኛው የዓለም ጦርነት ወቅት በጀርመንና በፈረንሳይ ድንበር ላይ የተካሄደው አስከፊ ጭፍጨፋና በጀግንነት ስም ወደ እሳት የሚማገዱ ወጣቶች ታሪክ እንተርካለን። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1917 በአንደኛው የዓለም ጦርነት ወቅት ነው። የ17 ዓመቱ ፖልና ጓደኞቹ በትምህርት ቤት መምህራቸው የሐሰት የሀገር ፍቅር ስብከት ተገፋፍተው በደስታ ወደ ጦር ግንባር ይዘምታሉ። ነገር ግን ግንባር እንደደረሱ የሚያዩት ነገር ከጠበቁት በተቃራኒ የሞትና የጭካኔ አውድማ ነው። ፖል የተቀበለው የደንብ ልብስ የሌላ ሰው ስም አለበት። ይህም ማለት ልብሱ ከዚህ ቀደም የሞተ ወታደር ልብስ ነበረ። ታጥቦና ተሰፍቶ ለፖል ተሰጠው። ይህ የሚያሳየው ወታደሮች ለጦርነት ማሽን እንደ መለዋወጫ ዕቃ ብቻ ነው የሚቆጠሩት። ግንባር እንደደረሱ የነበራቸው ተስፋ ወዲያውኑ ይከስማል። የጭካኔ የረሃብና የማያቋርጥ የቦምብ ድምፅ ሰለባ ይሆናሉ። ፖል በመጀመሪያው ምሽት የቅርብ ጓደኛውን ሲያጣ ጦርነት መዝፈን ሳይሆን መቆፈርና መደበቅ መሆኑን ይረዳል። ፖል ግንባር ላይ ካት ከተባለ አንጋፋ ወታደር ጋር ይተዋወቃል። ካት ለፖል እንደ ወንድምና መሪ ሆነዋል። ወጣቶቹ ወታደሮች የሚከተሉትን አስከፊ ነገሮች ያስተናግዳሉ። የምግብ እጥረት፣ ወታደሮች በጣም ከመራባቸው የተነሳ ከገበሬዎች ሰርቀው ለመብላት ይገደዳሉ። የቴክኖሎጂ ጭካኔ፣ ለመጀመሪያ ጊዜ ታንክ ነበልባል የሚተፋ መሳሪያና መርዛማ ጋዝ ሲያዩ ይደነግጣሉ። የፖል የቅርብ ጓደኞች አንድ ባንድ በፊቱ ሲሞቱ ያያል። ይህም የጀግንነት ስሜቱን ወደ ጥልቅ ስብራት ይቀይረዋል። በአንድ ወቅት ፖል ጉድጓድ ውስጥ ተደብቆ እያለ አንድ የፈረንሳይ ወታደር ይገባል። ፖል ወታደሩን በቢላዋ ይወገዋል። ነገር ግን ወታደሩ ወዲያው አይሞትም። ፖል በስቃይ ላይ ያለውን ጠላቱን ሲመለከት እሱም እንደሱ ቤተሰብ ያለው ተራ ሰው መሆኑን ይረዳል። ለፈጸመው ድርጊትም በጣም ይጸጸታል። በአንድ በኩል ወታደሮች በጭካና በደም ውስጥ እየማቀቁ ሳለ፣ በሌላ በኩል የጀርመን ባለስልጣናት ከፈረንሳይ ጋር ለሰላም ይደራደራሉ። ሆኖም ግን ጄኔራል ፍሬድሪች የተባለ የጀርመን ጦር መሪ ሰላሙ ስላልፈለገውና መሸነፍ ስለሚያሳፍረው ወታደሮቹ እስከ መጨረሻው ሰከንድ ድረስ እንዲዋጉ ያዛል። ጦርነት ሊያበቃ ጥቂት ደቂቃዎች ሲቀሩ ጄኔራሉ ወታደሮች የፈረንሳይ ይዞታ እንዲያጠቁ ያዛል። በዚህ አላስፈላጊ ጥቃት ላይ ካት ቆስሎ ይሞታል። ፖል ጦርነት ሊያበቃ ሰከንዶች ሲቀሩት በፈረንሳይ ወታደር ይወጋል። በመጨረሻም ሰላም ታወጀ። ወታደሮቹ ጦርነት አበቃ ብለው ሲጮሁ ፖል ሕይወቱ ያልፋል። በዕለቱ ወደ ጀርመን የተላከው ወታደራዊ ሪፖርት ግን በምዕራቡ ግንባር ምንም አዲስ ነገር የለም የሚል ነበር። ይህም የብዙ ሺህ ወጣቶች ሕይወት ለባለስልጣኑ ምንም ዋጋ እንደሌለው ያሳያል። የፊልሙ ዋና መልእክት ጦርነት ጀግንነት ሳይሆን ትርጉም የለሽ እልቂት መሆኑንና ንጹሐን ወጣቶች በስልጣን ጥመኞች እጅ መስዋዕት እንደሚሆኑ በግልጽ ያስረዳል።